ያልኩሽን አድርጊ። እኔና አንቺ እኮ ሴራ ስንመካከር እንጂ አንዳችን አዛዥ አንዳችን ታዛዥ ስንሆን አያምርብን። ዶክተር እንደምን አለሽ? እንደምን አለህ አቶ አምነን? አለሁ። ምን ይምጣ? ሻይ ቡና? ያው ከዛው ነው የመጣሁት። ቤሌ እንዴት ነበር አዳሯ? ደህና ናት ዶክተር፣ ግን ይህንን ሁኔታ መልመድ ከባድ ነው። የእውነት በጣም አቅቶኛል፣ አልቻልኩት። አዎ ልክ ነህ። ሰው ከተለመደበት ፍጹም ጤነኝነት በአንዴ ወደ ህመም ደግሞም የመርሳት ሁኔታ ሲሆን ይከብዳል። ግን ዶክተር የማስታወስ አቅሟ ምን ያህል ፐርሰንት ነው? እንደ ትሪትመንታችን ነው የምወስነው። ያው ትሪት ካልተደረገች ማስታወስ አችልም። እና እኔ ደግሞ እየደበረኝ ነው። ቆይ ጄሪ፣ ያለንበትን ሁኔታ እያይሽ አይደል እንዴ? ለምን እንደዚህ ትያለሽ? አዎ እሱማ፣ ግን ደግሞ ለተራ ሰው ብለህ ጊዜን እያባከክ ነው ማለት። ማን ነው ተራ ሰው? ያው ቤሊን ነዋ። በቃ እሷ ተሽሏታል፣ ዶክተሯም ደህና ነች ብላለች። ከዚህ በቃ የራሷ ህይወት ትኑርበት። ምንም ቢሆን እኮ የኛ ኃላፊነት ናት። ደግሞ ወደ ሙሉ ጤናዋ እስክትመለስ እኛ ግዴታ መንከባከብ አለብን። ለእሷ ታስብ። ዛህራ ምቶ ሌላ ሰው ብቻውን ሰው መቶ ይንከባከባት። ከኔ ጋር ጊዜ እንዲኖር እፈልጋለሁ። አሁን ለሱ ጊዜው አይደለም። መቼ ነው ጊዜው? እኔ እኮ ሚስት ነኝ። ጄሪ፣ ያንን ሳልወቀርች አይደለም። አቶ አምነን አሁን ላይ አምሯል። ጄሪን እንግዲህ ከቤት ለማስወጣት ወስኗል። የጄሪን ጉድ እያንዳንዱን ሰምቷል ማለት ነው። ሲፈንም ብትሆን ሚስጥሯ ወጥቶባታል። የሲፈንን ሚስጥር ደግሞ ሜርሲ አጋልጣለች ማለት ነው። እዛ ቤት እንግዲህ ሲፈን እስካሁን ድረስ ነፍሰ ገዳይ፣ የድርጅቱ ንብረት ዘራፊ፣ ብቻ ብዙ ጥፋቶችን ያጠፋች ሴት ነበረች። ሚስጥሯን ግን እያንዳንዱን ለአምነን ነግራለች። አምነንም እንግዲህ ይህንን በቅርቡ ደርሼ ላስወግድ ይገባል፣ የደፍኒ ልጅ የተባለችዋ ማነች? እሷን ማግኘት አለብኝ፣ ጉዳዩንም መጨረስ አለብኝ እያለ ይገኛል። ጄሪም እንግዲህ ቤሊንን መንከባከብ ትተህ እኔ እንድትከባከበኝ እፈልጋለሁ። እኔ እኮ ሚስትህ ነኝ። የማያስፈልጉ ሰዎች እና የማይጠቅሙ ሰዎች ጋራ አትሄድ በማለት እንግዲህ መናገር የሌለባትን ንግግር ተናግራለች ማለት ነው። ጄሪ እንዳደረገችው ቤሌንን ከፎቅ ላይ እንደወረወረቻት አሁን ላይ ሲፈንም አውቃለች። ለዚህ ላደረግሽው ነገር ዋጋ ትከፍያለሽ እያለቻት ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ተወዳጅና አስተማሪ የሆነውን ድራማ ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል እንግዲህ አዳዲስ ነገሮችን አብረን የምናይ ይሆናል። እስከ መጨረሻው ተከታተሉ። ሰብስክራይብ እና ላይክ ማድረጋችሁን አትርሱ። እንግዲህ ይሄ አስተማሪና ተወዳጅ ድራማ ቀጣዩ ክፍልን ይዤላችሁ መጥቻለሁ። አምነን አሁን ላይ እንግዲህ የቤቱ መመሰቃቀል ይሄ ሁሉ ጉዳይ የተፈጸመው በምንድን ነው የሚለውን እያጣራ ይገኛል። ሜርሲም ታዲያ ፍንጭ ሰጥታለች። ደፍኔ የምትባል ሴት ከዚህ በፊት እዛኛው ቤታችን ወይዘሮ ሰማን ባለች ሰዓት ሞታ ነበረ። የሰማን አገልጋይ የነበረች ናት። አሁን ግን ሴት ልጅ ስላለቻት ይሄ ሁሉ ነገር እየደረሰብን ያለው በእሷ ምክንያት ይመስለኛል ብላ እንግዲህ ተናግራለች። ከእኛ ህይወት ጋራ እሷን ምን ያገናኛታል ነበር ሲል የነበረው። እናቷ የሞተችው ቤት ስለሆነ ያገናኛል፣ በእሷ ምክንያት ነው እንደዚህ ይሄ ሁሉ እየሆነ ያለው፣ ሌላውን ራስ ፈልገ መርምረ ድረስበት በማለት እንግዲህ ፍንጭ ሰጥታለች ማለት ነው። አስቀድማ ግን ይህን ሚስጥር መናገር የቻለችበት እንግዲህ ሲፈንን ቀጥታ ሄዳ ስትላት የነበረው እንድንደራደር ፈልጋለሁ። ያው ሜርሲ እንደምናውቃት እንግዲህ እንደራደር ነው በምን ስትባል በወሬ ነው። የእሷ ድርድር በገንዘብ ሳይሆን በወሬ ነውና ወይ ደግሞ በተንኮል ነው ማለት ነው። ከሜሊክ ጋር እንግዲህ የእንጆሪ የእርሻ መሬቱን ሄደሽ መድኃኒት እንድታረጊበት እፈልጋለሁ። ያንን ማድረግ ማትቺ ከሆነ ከኛ ጋራ መስራት አትቺም ተብላ ታዛ ነበረ። ለአዛዥም እንግዲህ ሌላ አዛዥ አለውና እሷም ተመልሳ ሲፈንን ነበረ ማዘዝ የፈለገችው። ማዝሽ ነገር የአቶ አምነንን የእርሻ መሬት ሄደሽ መድኃኒት እንድታረጊበት እፈልጋለሁ። ያንንም ማታረጊ ከሆነ ግን የኔ ጋር ያለው ሚስጥርሽን እንዳለ አንድም ሳይቀር እናገራለሁ ነው ስትል የነበረው። የአንቺ ተንኮል ማስኬጃ
አይደለሁኝም። እኔ ማድረግ ከፈለግሽ ራስሽ ማድረግ ትፈልጊያለሽ። ደግሞ ይሄንን ለምን ማድረግ ፈለግሽ ነበረ ስትላት የነበረው የምፈልገውንና የሚጠቅመኝን ነገር ብቻ እንደማድረግ እኮ አስቀድመሽ ነግረሽኛል። ስለዚህ የተባልሽውን ማድረግ ብቻ ነው። አለበለዛ ግን እንደ በፊቱ ፎክሬ የምተውሽ እንዳይመስልሽ እነግረዋለሁ ለአቶ አምነን እያንዳንዱን ሚስጥር ነው ያለችው። ይሄንን ሴራሽን በጭራሽ ልቀበልሽ አልችልም። እኔና አንቺ አዛዥና ታዛዥ ስንሆን ሳይሆን የሚያምርብን እኔና አንቺ ተንኮል እና ሴራ ስናሴር ነው ያምርብን። ስለዚህ የፈለግሽውን ነገር ማድረግ ትችያለሽ፣ መብትሽ ነው ያለቻት። እንግዲህ በኮንፊደንስ ነው ስትናገር የነበረው። ሲተን አታደርገውም ብላ አስባ ይመስለኛል። ግን መብትና ግዴታዬን አንቺ አትነግረኝም፣ ማድረግን አድርጌ ያሳይሻለሁ፣ የማታደርጊ ከሆነ ብትስማሚ ይሻልሻል ነው ስትላት የነበረው። እሷም እንግዲህ አልተስማማችም። በስተመጨረሻም ሄዳ እንግዲህ ለአቶ አምነን ከዚህ በፊት የጀመርኩልህን ስለ ደፍኒ አሁን ሙሉን ታሪክ ልነግርህ እፈልጋለሁ ነው ያለችው። እሱ ሙሉን ታሪክ ንገሪኝ፣ ምንድን ነው እሱ? ደፍኒ ማናት? በእኛ ህይወት ውስጥስ ምን አይነት ሴት ናት? ላቃት ፈልጋለሁ። ይሄ ሁሉ ነገር ሲሆነው እንዴት በእሷ ሊሆን ይችላል? ከእኛ ምን ፈልጋ ይሄንን ልታረግ ትችላለች ብሎ እንግዲህ በጉጉት ሲጠብቅ ነበረ። እሷም እንግዲህ የተወሰነ ፍንጭ ነግረዋለይ። በራስ መንገድ ደግሞ የቀረውን አጣራ ነው ስትለው የነበረው። ደውሎ እንግዲህ ደፍኒ የምትባል ሴተኛ ቤት ሞታ ነበረ። ነገር ግን ልጅ አለቻት። እሷ ልጅ የት እንዳለይ እንድታገኛ ትፈልጋለሁ በማለት ደውሎ አዟል። ትዕዛዝም ማለት ነው። ሌላኛው እንግዲህ ቤሌን ያለችበት ሁኔታ ከበፊቱ አሁን ላይ በጥሩ ሁኔታ ላይ ትገኛለች። በተወሰነም ቢሆን የቤሌን ዶክተር እንግዲህ ስትል የነበረው የማስታወስ አቅሟ ቶሎ እንዲመለስ ከተፈለገ የእኛ ትሪትመንት ይወስናል። ስለዚህ በደንብ ትሪት ልትደረግ ይገባል፣ ልንንከባከባት ይገባል። ዝም የምንላት ከሆነ በደንብ ትሪት የማናደርጋት ካልሆነ የማስታወስ አቅሟ ላይመለስ ይችላል። ስለዚህ ትሪት ማድረግ አለብን። እንዲሁም ደግሞ በጣም እሷን ሊያስደስታት የሚችለውን በፊት የምትወደውን ነገር ምን እንደምታደርግ የምታውቁ ከሆነ ያንን ልታረጉላት ይገባል ነው ስትል የነበረው ዶክተሯ። አምነንም ግን አምኖ መቀበል አቃተኝ፣ በጣም ከአቅሜ በላይ ከአይምሮ በላይ ነው የሆነብኝ የቤሌን ነገር ብሏል። ያው ዶክተሯ እውነት ነው፣ ከአይምሮ በላይ ነው፣ ለመቀበልም ይከብዳል። ደህና የነበረውን ሰው በአንዴ ተመልሶ እንደዚህ ሆኖ ማየት በጣም ከባድ ነው። ነገር ግን ሁሉም ነገር በጊዜ ሂደት የሚስተካከል ይሆናል። በደንብ ልትንከባከባት ይገባል። እንክብካቤ በደንብ ትፈልጋለች ነው እያለች የነበረችው። ያው እሱም በተቻለው አቅም እየተንከባከባት ይገኛል። እናት ዛራ ጋም ሄዶ በፊት የምትፈልገውን የምትወደውን ነገር አድርግ ተብያለሁ። ቤሌንን የሚያስደስታትና የምትወደው ነገር ምንድን ነው? ይሄንን ላቅ አልችልም እናት ዛራ፣ የቤሌን ነገር በጣም አስጨንቆኛል፣ እጅጉንም በጣም ከብዶኛል። እንዴት ነው ማድረግ ያለብኝ? በጣም ነው የከበደኝ ነው ሲል የነበረውና እናት ዛራም ከበፊቱ በበለጠ አሁን ላይ አንተ ታስፈልጋታለህ፣ ልትንከባከባትም ይገባል፣ ግዴታ ነው። አንተ ማትንከባከባት ከሆነ በጣም ከባድ ነው ስትል የነበረውና እሱማ ግዴታዬ ነው አውቃለሁ፣ እንከባከባታለሁ። ግን በፊት የሚያስደስታት ነገር ምንድን ነው? የምትወደው ነገርስ ምንድን ነው ብሎ ጠይቋል። ልጄ ቤሌን የምትወደው በፊት ላይ ታሪክ ትወዳለች። እኔም ብዙ ታሪኮችን እነግራት ነበረ። ስለዚህ ታሪክ ነው የምትወደው ነው ሲሉት የነበረው። ታሪክ አንቺ ነግረሻት ለእኔም ስነግረኝ ነበረ። እውነት ነው። አዎ፣ እኔ ግን ምን እንደማደርግ አላውቅም። አንድ ታሪክም እንኳን የማውቀው ታሪክ የለም። ምንም አይነት ታሪክ ነው የማላውቀው። እንዴት ብዬ ልነግራት እችላለሁ? ምን ብዬ ልነግራት እችላለሁ? ይሄ ደግሞ ለእኔ በጣም ትልቅ ችግር ነው ነበረ እንግዲህ ሲል የነበረው እና እሱ አያሳስብክ፣ ለታሪኩ ምንም ማሰብ አይጠበቅብህም። እኔ አሁን አንድ ቆንጆ ታሪክ ነግረሃለሁ፣ ሄደ አንተ ደግሞ እሱን ለእሷ ትነግራታለህ፣ ችግር የለውም በማለት እንግዲህ እናት ዛህራ ለአምነን ታሪክ ነግረውት
ያን ታሪክ ደግሞ ለቤሌን እሱም ሄዶ ነግሯታል ማለት ነው። በጣም የምትወጂውን ነገር ላደርግልሽ ነው የመጣሁት አሁን ነይ ተኝ ብሎ ልክ እሷ ታረግ እንደነበረው እንግዲህ ታሪክ እየነገራት ነበረ። ታሪክ ነግሯት ከጨረሰ በኋላ ደግሞ ክንዱ ላይ ቅፍ አድርጎ ተኝታ ነበረ። በዛ ሰዓት እንግዲህ ጄሪ ስታይ በጣም ነው እየተናደደችው። ሁለቱም ተኝተዋል ኦልሬዲ ተቃቅፈው። ያ ደግሞ ጄሪን አስነቅሏታል ማለት ነው። ጭራሽ ተቃቅፈው ተኙ። ጭራሽ እንደዚህ እኔን ዞር ብሎ አያየኝም፣ እኔን ቼክ አደርገኝም፣ ጭራሽ ከዚች ታማ ከተኛች ጋር ይተቃቀፋል በማለት እንግዲህ በንዴትና በቅናት ስትነድ ነበረ። ያው መጀመሪያም በቅናት ተነሳስታ ነው እንግዲህ ቤሌን ላይ ይሄንን አደጋ ያደረሰችው። ቤሌን ላይ ይሄንን አደጋ ብታደርስም ማምነን ግን ከመቼም በላይ ደግሞ አሁን ላይ እሷን ለመንከባከብ ከእሷ ጋር ነው ያለው ማለት ነው። እሷ ጋር ነው ያለው። ምግብ የሚያበላት እሱ ነው። ታሪክ የሚነግራት እንግዲህ እሱ ነው። የሚንከባከባት እሱ ነው። ተሻለሽ ወይ ጠዋት ማታ የሚጠይቃት እሱ ነው። ግዴታም ደግሞ ሊንከባከባት ቃል ገብቷል ለራሱ ማለት ነው። መቼም ቢሆን እኔ አልተውሽም፣ እስከ መቼም ቢሆን ሁሌም ቢሆን እኔ ከአንቺ ጋር ነኝ ነው ሲላት የነበረው። ጄሪ ታዲያ ሄድን አይታ ቤቱን ስትበጠብጥ ነበረ። ቤቱ ስትመነቃቀር ነበረ። እንዴት እንደዚህ ያደርጋል ብላ በቅናት ሲፈንም የእሷን መናደድ አይታ እንግዲህ ምን ሆነሽ ነው? ተቀያይረሻል? ምንድን ነው የተፈጠረ ችግር አለ ወይ? ስለ ቤሌን ልጠይቅሽ ነበር የመጣው ስትል ቤሌን ስለ ቤሌን የሚመለከተኝ ነገር የለም፣ ሄደሽ ከፈለግሽ ያት፣ ሁላችሁም እየመጣችሁ ቤሌን አትበሉብኝ ብላለች። እና ስለ እሷ ስም ሲጠራ ምንድን ነው እንደዚህ የሚያደርግሽ? ደግሞ አንቺ እንዳደረግሽው ደርሼበታለሁ። እቺ ምስኪን ልጅ ግን ምን አድርጋሽ ነው እንደዚህ ያደረግሻት? በጣም ጨካኝ ነሽ፣ ግን ምን አደርጋሽ ነው ስትላት እንግዲህ እንዲያውም በዛው በቀረች ባልተነሳሽ ኖሮ እንኳን የማደረግኩት አንቺን ምን ያገባሻል? ምን ይመለከትሻል? ብላ ሲፈል ላይ ስትጮህባት ነበረ። ላደረግሽው ነገር ሁሉ የእያንዳንዱን የእጅሽን ዋጋ ትከፍያለሽ። እቺ የዋ ልጅ፣ እቺ ምስኪን ልጅ ምንም አታውቅም። አሁን ከእሷ ጋር ምን ያገናኝሻል ነበር ስትላት የነበረው። ለእናንተ ነው የዋ እንጂ ምን ሆነው ደግሞ እሷ የዋ ስትል ነበረ። ቤሌን ያው ሰው እንደማትነካ ነው የሚያውቁት እዛ ቤት እንግዲህ። ግን ደግሞ በጄሪ እይታ ደግሞ ቤሌን ክፉ ናት። እሷም ያው የምትወደውን ለምን ትነካብኛለች በማለት ነው ያንን ነው እና ያንን ስለምታውቅ እሷን እንደ ክፉ ነው የምታያት። አቶ አምነንንም ከዚህ በኋላ ከማይረባ ሰው ጋር ጊዜህን ማሳለፍ አይጠበቅብህም፣ ከኔ ጋር ጊዜ ማሳለፍ አለብን፣ አብረኸኝ እንድትሆን ፈልጋለሁኝ። ከማይረባ ሰው ጋር የማይረባ ሰው ማን ነው ነበር ሲላት የነበረው እና ቤሌን ናታ። ሌላ ማን አለ እዚህ ቤት ውስጥ ነው ያለችው። በጣም ጥርሱን በመንከስ ነበረ። ቤሌን እኮ ያለችበት ሁኔታ ከባድ ችግር ውስጥ ነው ያለችው። አሁን ደግሞ ልንንከባከባት፣ አብረናት ልንሆን፣ እሷን ልንረዳት ይገባል። እኛን ብላ ነው እዚህ ያለችው። ከኛ ውጭ ሌላ ማን አለ? እሷ ደግሞ ግዴታችን ናት። እሷ ግዴታችን ናት። ስለዚህ ልንንከባከባት ይገባል እያለ ይገኛል። በቃ አንተ መንከባከብ አይጠበቅብህም። መንከባከብ ካለባትም አሁን ላይ ደግሞ ደህና ናት፣ የራሷን ህይወት ትኖር። ካልሆነ ደግሞ ዛህራ ብቻ የሆነ ሌላ ሰው ሊንከባከባት ይችላል። አሁን ከኔ ጋር ጊዜ እንድታሳልፍ እፈልጋለሁኝ፣ በቃ ጊዜ እንድናሳልፍ እፈልጋለሁ፣ እኔ እኮ ሚስትክ ነኝ እያለች ስትጮህ ነበረ። እሱም አሁን ያ ጊዜው አይደለም፣ ያለንበትን ጊዜ ልትረጂ ይገባል። አሁን ላይ ያ ጊዜው አይደለም። ቤሌን ሰው ያስፈልጋታል፣ ልንንከባከባት ደግሞ ይገባል እያላት ነው። ግን በጣም ተናዳለች። ከኔ ጋር ጊዜ እንዲኖር እፈልጋለሁ፣ ጊዜ እንድታሳልፍ እፈልጋለሁ እያለች እየተንጫጫች ነበር። እሱ ጥሏት ነው ሄደው ይሄንን ስትናገር ማለት ነው። ጥሏት ምንድን ነው አሁን የሚሄድበት አለ፣ ጊዜ አይደለም፣ ያ ጊዜው አይደለም። ሰው ያስፈልጋታል እያላት ነው የሚገኘው። በዚህም እንግዲህ በጣም ተናዳለች ማለት ነው። በጣም ነው ሆት የሆነችው። እናት ሳራ ጋም ሄዳ
መኝታ ቤታችን ሄደሽ አስተካኪው ቆሽሿል ነበር ስትል የነበረውና እሺ አስተካክለዋለሁ ለቤሌን ሾርባ ልስራላትና ችግር የለውም ማስተካከለው ስትል እንግዲህ እዚህ ቤት ያላችሁ ሰዎች ሁላ ቤሌን አይሰለቻችሁም እያለች ስትናደድ ነበር ማለት ነው። እሷ እኮ ግዴታ ሰው ያስፈልጋታል፣ ታማለች እኮ ከጎኗ ልንሆን ይገባል ነው እንግዲህ ሲሉ የነበረው ስናሰረም ሲፈን እንግዲህ አቶ አምነንን ምንም እንዳልተፈጠረ ሄዳ ስትጠይቅ ነበረ። የጠየቀችው እንግዲህ ምን ሆነ ካል ደብረው ካል የተፈጠረ ችግር አለ ወይ እያለች ጠይቃለች። እሱ ምንም የለም ብሎ ነበረ። በስተመጨረሻ ግን አይ እኔ እዚህ ቤት ምንም ነኝ፣ ግን እንደ ቤተሰብ ካየኸኝ ችግርህን ብትነግረኝ ምናልባትም ሊቀል ይችላል ነበር ስትል የነበረው። እሱም ያው ደፍኒ ስለምትባል ሴት ነግሯታል። በጣም ነበር የደነገጠችው። ታውቂያታለሽ ወይ እስከምትባል እና አይ አላውቃትም እና ምን ብላለች። ያው የእሷ ልጅ እያፈላለኩኝ ነው፣ ለእኛ ቤት መበጥበጥ እሷ እንደሆነች አክስቴ ነግራኛለኝ፣ እሷን አግኝቼ ጉዳዩ መጨረስ አለብኝ ሲል እንግዲህ መጣው በማለት ሄዳ ጄሪን ሴት አድርጋታለኝ ማለት ነው።